የእናንተ ፖለቲካ የትም አይደርስም እምላችሁ። በሚያሳዝን ሁኔታ እናንተን ያልደገፈ ፋኖን ያልደገፈ ታገላላችሁ፣ ትገላላችሁ፣ ታጠፋላችሁ። በጣም ነው ማዘን። ይሄ ነገር ይስተካከል። ፖለቲካ ፋኖ ምንም አልገባውም፣ ጨርሶ ጌታን አልገባውም። ለዚህ ነው ዓለም ላይ ጩኸት የሌለው፣ ውጪ ላይ ሰላማዊ ሰልፍ የሌለው፣ ምን የሌለው። የእናንተ አይዲያ እርስ በርስ እየተባላችሁ ሌላው መጥቶ እናንተን ሊያግዝ አይገባም። እንዴት ብሎ ነው የሚቆመው ከእናንተ ጋር? በሀሳብ ልዩነት ፋኖ አምኖ አያውቅም፣ አያምንምም። የዘንድሮ ፋኖ በሀሳብ ልዩነት አያምንም፣ በፍጹም አያምንም። አጥፋው ነው የሚለው፣ አጠፋለሁ ነው የሚለው። እና በጣም ያሳፍራል። በሀሳብ ልዩነት ሳታምኑ ለኢትዮጵያ እንጠቅማለን የሚል አይዲዮሎጂ ዘመጠ በተአምር ይናፍቃል። በተአምር ኢትዮጵያን ማሸነፍ አትችልም። የሀሳብ ልዩነትን አጣክቡ። የሀሳብ ልዩነት ቻሌንጅ ማድረግ አትችሉ። እርስ በራስ ስትባሉ የዋላችሁ ሌላውን ምን ሀገር በነፃነት እናኖራለን። እውነት እናንተ 4 ኪሎ ብትገቡ የኦሮሞ ልጅ ይኖራል? ይኖራል? እውነት ለመናገር አትጠቅሙ። መጀመሪያ ተስማምታችሁ እንኳን ማሳየት አልቻላችሁ። ይኸው 3 ዓመት 2 ዓመት ሙሉ ልትስማሙ አልቻላችሁ። 2 ዓመት ሙሉ የራሳችሁ ፋኖነትን ልትስማሙ አልቻላችሁ። እንዴ ማን ነው ከእናንተ ጋር አብሮ የሚሰራው? እናንተ ሳትስማሙ ሌላው ሊያግዛችሁ የሚችለው እንዴት ነው? እርስ በራስ እየተገዳደላችሁ፣ እርስ በራስ እየተጨራረሳችሁ ምን ፋኖ ለኢትዮጵያ አለኝታ ነው ትለኛል? እውነትህን ነው። ስለዚህ የኢትዮጵያ ሕዝብ አትሽወድ። እኔ እውነቴን ነው የምልህ። የኢትዮጵያ ሕዝብ አትታለል። ለአንተ ነው የምታገልልህ። አንፈልግም። በአናትህ ተተከል። የሚፈልግ የለም። ለአንተ እታገልልሃለሁ። ኖ ለእኔ ከሆነ እረስልኝ። የኢትዮጵያ ሕዝብ የሚፈልገው ጤፍ ነው። እረስ፣ ስንዴ እረስ። ያ ይጠቅመዋል ከጦርነት። እረስለት። ለእኔ መጥቀም ፈለግ፣ ለህዝቡ መጥቀም ፈለግ፣ እረስለት። ሆዳም ጅቦች ናቸው፣ ውሸታሞች ናቸው። የማይጠቅም ፖለቲካ ይዛችኋል። በሁሉም ነገር ላይ አኩርፋችሁ በሁሉ ነገር አትችሉት። ህፃናት እንዳይማሩ ከሚያደርገው ትልቁ ፋኖ ነው። ህፃናት አይማርም። አማራ ክልል ጎጃምና ጎንደር ህፃናት እየተማሩ አይደለም። ይሄ የፋኖ ችግር እንጂ የመንግስት ችግር አይደለም። መሳሪያ እጄ እዋጋለሁ እያልከው አይ ቁጭ ብዬ ልጠብቅ 4 ኪሎ ይልሃል። ህፃናት እንዳይማሩ ካረገው ዋናው ግን ንግስ ሚካኤል ንግስ ጎንደር እጄ ላክብር ይላል። ማክበር ይችላል። ጎንደር ላይ ጎጃም ላይ ሄዶ የሚካኤል ንግስን ያከብራል። ይመጣና ደግሞ ጦርነት አለ ይላል። ማንም አይሰማቸው። በጣም የሚያሳዝን ማንነት አይተናል። በጣም ነው ማዝነው። እግዚአብሔር ምስክሬ፣ እኔ የአማራ ልጆች እንዳይማሩ እየተደረገ ነው። እራሳቸው ወይ ተዋግተው አልተዋጉ፣ በየጫካ ይርመጠመጣሉ፣ እንደ ወንድ አልገጠሙ። የአማራ ልጅ ግን እዛ ይራባል። ማረስ አይችልም። ምን ማለት አይችልም። ምንም ማድረግ አይችልም። የአማራ ህዝብ ይራባል እዛ። እኔ ያንን ነው የምነግርህ። በኋላ ማልቀስ ነው በማይጠቅም ነገር ላይ። በጣም የሚያሳዝን የሚያሳፍር ነገር ነው ማለት እና እባካችሁ ቪዲዮን ብታዩት በጣም ነው የምታዝኑት። ብዙ ነገር ኢትዮጵያ ላይ ለፖለቲካ ፍጆታ ተብሎ በተለይ የሃይማኖት ጦርነት እንዲመጣ በጣም ፍላጎት አላቸው። የሃይማኖት ምክንያቱም ጎጃምና ጎንደር አብዛኛው ኦርቶዶክስ ስለሚበዛ
በዛ አድርገው ለመምጣት ሃይማኖታችን ተነካ ብለው ማዕተብ ተነካ፣ ሃይማኖት ተነካ ብለው ፖለቲካ ለመስራት የሚሰሩት ጨዋታ አለ። ኦሮሚያ ላይ በብዛት የሚታረዱ ክርስቲያኖች ይኖራሉ። የሃይማኖት ጦርነት ካልሆነ አናሸንፍም ብለው ደምድመዋል። ጎጃም እና ጎንደር ባለማዕተብ ነው ብለው አምነው በዛ በሃይማኖት ጦርነት ነው የፈለጉት። በእንትን በሚጣሉ ጦርነት አልቻሉም። አሁን የፈለጉት ክርስቲያንን ይጠላል ኦሮሞ በሚል ፖለቲካ ነው የጀመሩት። በምንም አልሳካ ብሏቸዋል። ማንም የእናንተን እንትና ታረደ እንትና ረደ ብትለው የሃይማኖት ጦርነት አይመጣም። እኛ እናጋልጣለን። የሃይማኖት ጦርነት በጭራሽ ኢትዮጵያ ላይ አይመጣም። ፍላጎታችሁ ግን ነው፣ ፍላጎታችሁ ነው። ምክንያቱም የእናንተን ፖለቲካ ተቀባይነት አላገኘም። ፖለቲካችሁ ተቀባይነት ያላገኘው ጎጃምና ጎንደር ብቻ ነው የምትንጫቸው፣ ሌላ ቦታ የለም የለም። የጎንደር ፋኖ የጎጃም ፋኖ ብለህ ትንጫጫለህ። ኦሮሚያ ላይ የሚኖር በሚሊዮን የሚቆጠር አለ። አማራ በሰላም የሚኖር ደቡብ ላይ በሚሊዮኖች የሚቆጠር አለ። አዲስ አበባ በሚሊዮን የሚቆጠር አለ። እሱ ትዝ አይላችሁ። ስትናገሩ ለአፋችሁ ለቀጥ የላችሁ። ምን ስትሉ ለቀጥ የላችሁ። የሃይማኖት ጦርነት አድርጋችሁ ሙሉ የጎጃም ህዝብ ሙሉ የጎንደር ህዝብ እንዲነሳ ፈልጋችኋል። እናከሽፈዋለን። በየቀኑ ስትመጣ ኢትዮጵያ ላይ ጦርነት እንዳይኖር ፍላጎቴ ነው። አይኖርም። አይኖርም። ኢትዮጵያ ላይ የምትፈልጉት እናንተ ኢትዮጵያ ሰላሟን አግኝታ ልጆቿ እንዲያድጉ ሁሌ መንግስት ቀየርን፣ መንግስት ቀየርን፣ መንግስት ቀየርን፣ መንግስት ቀየርን። ሁልጊዜ ኮምፕሌነር ከየት አካባቢ? ከሰሜን በኩል አኩራፊው ሰሜን በኩል ሁልጊዜ አኩራፊ። ለአንድ ቀን ታንኪው ብሎ ማቅ ሰሜናዊ ከየትም መሪ ይምጣ አኩራፊው ሰሜናዊ ኦልዌይስ። ደቡብ ለስንት ዘመን ተመርቷል፣ አኩርፎ አያውቅም። ኦሮሚያ ክልል ለስንት ዘመን፣ አፋር ለብዙ ነገር ተብሏል። አኩራፊው ወይ ትግራዋይ ነው ወይ የአማራ ፖለቲከኛ። ሁልጊዜ አኩራፊ፣ ሁልጊዜ ሊሰለቻል። በጣም የእናንተን ነገር መስማት እንኳን አልፈልግም። ጌታ ምስክሬ። ሁልጊዜ ኮምፕሌን ያለው ወይ ከትግራይ ነው ወይ ከጎጃም እና ከጎንደር ነው። ይሄ መንግስት አይሆነንም፣ ይሄ መንግስት። ስንቱ መንግስት ተበላ ኢትዮጵያ ላይ፣ ስንቱ መንግስት መጣ። ሌላም ቢመጣ ኮምፕሌን የምታደርጉት እናንተ ናችሁ። የራሳችሁንም አትቀበሉ፣ ሌላውን ቢመራ አትቀበሉ። እኛ ተመችቶናል፣ ሂዱ ወደ ሌላ ከፈለጋችሁ